بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك وأنعم على النبي الكريم وآله وصحبه أجمعين. السلام عليكم ورحمة الله وبركاته. القرآن والحياة قرآن الناهيوت جمرال يزجيت إن تلمدوا عندني قرآن آية يمززن كهتاتشن ጋር እያዋሃደን እያዛመደን የምንማርበት ነው بإذن المولى تبارك وتعالى። ዛሬም እንደተለመደው አንደኛ ቁርአን አያ ተመርክዘን ሐሳቦችን እናነሳለን። يقول المولى تبارك وتعالى في محكم آياته وأخذنا منكم ميثاقا غليظا. ميثاقا غليظا مالت طبق قال كيدان مالتنا. يهننم الله سبحانه وتعالى طبق قال كيدان ሲል የገለጸው ትዳርን ነው። በዚች አጭር ዝግጅት ትዳርን ከአመሰራረቱ ጀምሮ የትዳር ህይወት ውስጣዊ ጉዳዮችን እንቃኛለን ኢንሻአላህ ተዓላ። አላህ የሚገርመው ነገር እሱ ለመኖሩ አመላካች የሆኑ ምልክቶችን በዚህ ፍጥረት ዓለም ዩኒቨርስ ላይ አስቀምጧል። እነሱንም ትልልቆቹን ሲገልጻቸው ወሚን አያቲሂ እያለ ነው የሚገልጻቸው። ወሚን አያቲሂ ማለት ከአላህ ትላልቅ ተአምራቶች ናቸው ማለት ነው። ለዛ ወሚን አያቲሂ ሸምስ ወልቀመር ይላል። ፀሐይና ጨረቃ ከአላህ ታላላቅ ተአምራቶች ናቸው። ወሚን አያቲሂ አለይሉ ወነሃር ይላል። እንዲሁም ቀንና ሌሊት ከአላህ ትላልቅ ተአምራቶች ናቸው። ወሚን አያቲሂ ኸልቁ ሰማዋቲ ወልአርድ ሰማይ ምድርን መፍጠሩ ከአላህ ትላልቅ ተአምራቶች ናቸው ይላል። ይህንን በገለጸበት ዒባራ እነዚህን የአላህ ትላልቅ ተአምራቶች በገለጸበት አገላለጽ ምን አለ? ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጃ ከአላህ ተአምር ነው ለናንተ ለሰው ልጆች ከጎሳችሁ ከናንተው ከሰው ልጆች ሚስቶችን ወይም ጥንዶችን መፍጠሩ ሊተስኩኑ ኢለይሃ በነሱ እንድትረኩ። ይህን ትልቁን የአላህ ተአምር እንዴት ነው የተረዳ ነው? እንዴት ነው እየኖር ነው ያለ ነው? እንደውም ደግሞ ካልገባንበት ለመግባት ምን እያሰብን ያለ ነው? ለመግባት እያሰብን ከሆነ ያኒ መጀመሪያ ማወቅ ያለብን ነገር ወደ ትዳር ከመግባታችን በፊት የትዳርን ዓላማ ነው። የትዳርን ዓላማ ሳናውቅ ከገባን ብዙ ስንክሳሮች ይገጥሙንና ትዳራችን ቀጣይነቱ ያኒ ዋስትና አይኖረውም ማለት ነው። ለምንድን ነው የምታገባው? ልታገባ የተዘጋጀው ወንድም፣ ልታገቢ የተዘጋጀሽው እህት ለምንድን ነው የምታገቢው? አግብታችሁ እየኖራችሁ ያላችሁ ባልና ሚስቶች ለምንድን ነው ያገባችሁት? ክሊር ነው? ይሄ ግልጽ ነው። ኸይራን አሁን አንዱ ወጣት ለምንድን ነው የምታገባው ብትለው አይ በቃ በጣም ሻህዋ ስለወጠረ ስሜቴን መቆጣጠር ስላልቻልኩኝ በሐላል ላወጣው ፈልጌ ነው። ቆንጆ ሐሳብ ነው፣ ግን ይሄ የትዳር ትልቁ ዓላማ አይደለም። ይሄንን ብቻ ከሆነ ዓላማ አድርገህ የገባኸው ከሳምንት በኋላ ስሜቱ በሚወጣልህ ሰዓት ዓላማ ስለተሳካ የማግባት ትርጉም አልባ ሊሆንብህ ይችላል። እሺ ቤቴ በሚገባ ሰዓት ሰኪና ሰላም ለመታቀፍ ሐቢቢ ብላ እንድትቀበለኝ፣ ይሄ ከሆነ ዓላማ ትዳር ውስጥ ያ ብቻ አይደለም ያለው፣ ጭቅጭቁን ዝንዙም አለ፣ ሰላም ማጣቱ እንደው እንደ ሐቂቃ ማለት ነው። ያኒ ሰው ልጅ ያንን ብቻ ታሳቢ አድርጎ ከሆነ የሚያገባው ባያገባ ይሻላል ላለመጨቃጨቅ እንትን ለማለት ዓላማው ያረለም ከትዳር እንድንሸሽ ሳይሆን ያንን ብቻ ታሳቢ አድርገን እንዳንገባ ነው። የራሱ የሆነ ኸይር ነገር ቢኖረውም ቅሉ ማለት ነው። ታዲያ ለምንድን ነው የምናገባው? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ግልጽ በሆነ ቋንቋ አስቀምጠውታል። ምን አሉ? ተዘወጁል ወዱደል ወሉድ ፈኢኒ ሙካቲሩን ቢኩም ኡመመ የውመል ቂያማ ወዳ ያኒ የሚወዱ የሆኑ እንዲሁም ወላድ የሆኑ የሚወልዱ ሴቶችን አግቡ። ለምን? እኔ የውመል ቂያማ በእናንተ ከሌሎች ነቢያቶች ጋር በህዝብ ብዛት ወይም በኡማ ብዛት እወዳደራችኋለሁና ይላሉ። ግልጽ ነው። አንድ ሰው በሚያገባ ሰዓት ዋና ዓላማ ሊሆን የሚገባው ከጀርባው ትልቅ ኡማ ህዝብን ሊመሩ የሚችሉ በዕልም የታነጹ በስነ ምግባር የበለጸጉ የዚህን ኡማ ኃላፊነት ወስደው የሚያስተዳድሩ እንቁ ብቁ ትውልድ ለማፍራት ያ ነው ትልቁ ጎል። ከዛ በኋላ ያሉት ጥቅማ ጥቅሞች የትዳር ብዙ ደስ የሚሉ ነገሮች አሉት። እነዛ
ተጠውዕ ናቸው ትርፍ ናቸው አንድ ሰው ይባላል ዓላማው ረጅም ከሆነና ቶሎ ማይደረስበት ከሆነ በጣም ይለፋል የሆነን ዓላማ ለማሳካት በነገራችን ላይ ከደረስን በኋላ ግብ ከመታን በኋላ ሳይሆን ደስታው የምናገኘው ፕሮሰሱ ላይ ነው ሂደቱ ላይ ነው ያን ነው የምንጠቀመው ስለዚህ ዋናው ዓላማ ያ ነው ማለት ነው ዛሬ ግን ብዙ ሰዎችን ቼክ ብታረጉና እንተን በግላችሁ ለምን ተጋባችሁ ስለተፋቀርን ሊሉ ይችላሉ እኔ እዚህ ጋር ትንሽ ቆም ብለን ብንመለከት ብዬ ማስበው ነገር ፍቅር ምንድነው እንዴት ነው ፍቅርን የተረዳነው የሚለው ነገር ብናየው ቆንጆ ነው ፍቅር ማለት አንተ ኩነ ወፊያን ተአማኝ መሆን ማለት ነው الوفاء لا تكون الا للرجال ተአማኒነት ደግሞ ለወንዶች እንጂ አትሆንም ወንዶች እነማን ናቸው ካልክ ደግሞ الرجال يعني الذين ياتون البيوت من ابوابها ነው ይላሉ ቤቶችን በበሩ የሚገቡ በጓሮ አጥር የማይዘሉ ወደ እህትህ እንዲመጣ በመትፈልግበት መንገድ ወደሷ ቤተሰቦች መሄድ ማለት ትክክለኛው ወንድነት ይሄ ነው ፍቅርንም በደንብ የሚኖሩት እነዚህ ሰዎች ናቸው ማለት ነው ዛሬ የፍቅር ስም ረክሷል ትልቁን ፍቅር ለርካሽ ዓላማ የሚጠቀመው ብዙ ነው ፍቅር ወይ መሐባ ሲባል ነጭ አንሶላ ትዝ የሚለው ትውልድ ጥቂት አይደለም ስለዚህ ትኩረት ሊደረግበት ይገባል ፍቅር በራሱ ወንጀል ሊሆን አይችልም ለምን ካልን የሰው ልጅ በዚህ ምድር ላይ ሳያፈቅር ወይም ሳይፈቀር መኖር አይችልም ይሄ طبيعه ነው በቃ የተፈጥሮ ህግ ነው ማለት ነው በጣም መጥፎ አረመኔ ሰው እንኳን ቢሆን ወዳጅ ይኖረዋል حتى فرعون ወዳጅ አለው አይደል ኢብሊስ እኮ የፍርዓውን ወዳጅ ነው እንደውም ፍቅር በራሱ ደግሞ ወንጀል ሊሆን አይችልም አላህ አልወዱድ ወዳጅ የሚል ባህሪ አለው አይደል አላህ النبي عليه الصلاه والسلام አፍቃሪ ነበሩ والصحابه صحابዎች ለሚስቶቻቸው ለባለቤቶቻቸው አፍቃሪዎች ነበሩ ነገር ግን ፍቅራቸውን ተግባራዊ ያደረጉበት መንገድ ሐላል በሆነው መንገድ ነው ማለት ነው ስለዚህ የፍቅር ዓላማ ያ ከሆነ ልታገባ የተዘጋጀው ወንድም የተዘጋጀሽው እህቴ አግብታችሁ እየኖራችሁ ያላችሁ ባለ ትዳሮች አሁን በነገራችሁን በተቻለ መጠን ተግባራዊ ብታረጉት ቆንጆ ነገር ሊፈጠር ይችላል በያስባለሁ خيرا ስትጋቡ የመጀመሪያ ያገባችሁ ቀን ዓላማችሁን ያንን አድርጋችሁ ማታ ላይ ሰው እንደተበተነ ሊሆን ይችላል ቁም በቃ ቁምና በግል ተነስተ ኹጥባ አድርግላት ይሄ ኹጥባ በአረበኛ ሆኖ እንደ ጁምዓ ኹጥባ መሆን አይተጠበቅበትም خلاص እንዴት ነው የሚደረገው ታዲያ ትቆማለህ اما بعد በል اما بعد ማለት ከዚህ በኋላ እንደማለት ነው اما بعد ከዚህ በኋላ እኔ ገሌ መባል ሰውዬ አንቺ ነገሊትን አግብቼሻለሁ ሞደው እኒህ ነገሮች እወዳለሁ እነሱን አድርግልኝ እነዚህ ነገራቶች አልወደም እነሱ እንዳታደርግብኝ የራሱ ቃዒዳና ህግ ሊኖር ይችላል አንድ ሰው እንዳይደፈርበት ይፈልጋል ለምሳሌ ያክል እናት አባቴን አክብሪልኝ ሰላት እንዳታሳልፊ እኔ በሌለሁበት ወንድ እንዳታስከቢ አጎቴ ልጅ አክስቴ ልጅ ምናምን አትበይ ምናምን ሁሉም የራሱ መስፈርት ያስቀምጣል ከዛ እሷም ትነሳለች اما بعد ባንቺም ተነሽና በትዳር ያላችሁም ቢሆን ይሄን መልእክት እንደሰማች ተግባር አድርጉት ከዚህ በኋላ እኔ እንትና አባሰ ይሄን እወዳለሁ አድርግልኝ ይሄን ደግሞ አልወደም እንዳታደርግብኝ በዚህ መንገድ ላይ ተከባብረን መኖር ከቻልን ትዳራችን ጥሩ ይሆናል ካልሆነ ይሄን ማጥብቅልኝ ከሆነ ደግሞ የውመል ቂያማ ምን እመሰክርብሻለሁ የውመል ቂያማ ሐቄን እንዳልተወጣሽ ለአላህ ሪፖርት አደርጋለሁ የሚገርመው አላህ ሚሳቅን ገሊዛ ጥብቅ ቃል ኪዳን ሲለው ዓለም ላይ ከሚደረጉ አግሪመንቶች ወይም ስምምነቶች ውሎች ሁሉ በላጩ የትዳር ሐቅድ ነው ወይም የኒካህ ስምምነት ነው ያንን ተግባራዊ ማድረግ ይፈልጋል ከዛ እናንተም በተናገራችሁት መርሃችሁን አክብራችሁ መኖር እነሱ መርሃቸውን አክብረው መኖር ልጃችሁን በመትሰጡ ጊዜ አላህን ፈሪ ለሆኑ ሰዎች ስጡ የሚባለው ለምንድን ነው ካኖረ በሰላም ያኖራታል ካልተግባቡ ደግሞ አላህን ስለሚፈራ አላህ ፊት እንዳልጠየቅ የሚል ስጋት ስላለው አይበድላትም አይወልማትም ልጃችሁን በክብር ይመልስላችኋል ወንዶች በመታገቡ ጊዜ መስፈርታችሁን ግልጽ አድርጋችሁ ተጋቡ ከዛ ውጪ ከትዳር በፊት የሚደረጉ ግንኙነቶች
ለመተዋወቅ ለመጠናናት የሚሉት የትዳር መፍረስ ዋነኛ ምክንያቶች እነሱ ናቸው። ምክንያቱም ከትዳር በፊት ትውውቅ ሲደረግ ለመጋባት የምርጫ ቅስቀሳ ነው። የምርጫ ቅስቀሳ ላይ ያለ አካል ደግሞ የሆነውንም ያልሆነውን ነው የሚያሳየው። ለምን? እንዲመረጥ ስለሚፈልግ። ከዛ በኋላ ሲገባ ትክክለኛ ማንነቱ ይወጣል፣ ትዳራቸው አልሆነ ነገር ላይ ይወድቃል ማለት ነው። ስለዚህ አላህ ውጤታማና ስኬታማ ትዳርን ይወፍቀን። ትዳራችን ከምንም በላይ ከእውቀት በላይ ለትዳር የሚያስፈልገው ይቅርታ መባባል መከባበር ነውና ተግባራዊ ለማድረግ እንሞክር። የረሱላህ ሰለላሁ ዐለይሂ ወሰለም ህይወት እንኑረው። የዕለቱን በዚህ ፈጸምን። በቀጣይ እስከምንገናኝ ወሰላሙ ዐለይኩም ወራህመቱላህ